ሰላም የክርስቶስ ቤተሰቦች፣ የክርስቶስ ጸጋና ሰላም በያላችሁበት ይሁን ይድረስ ያልኩኝ እንደ እግዚአብሔር ቅዱስ ፈቃድ መጽሐፍ ቅዱስ መሰረት በማድረግ እንዲሁም ደግሞ መንፈስ ቅዱስን አጋዥ በማድረግ እንማማራለን። ከቃሉ ጋር አብረን ነው። አስተማሪው መንፈስ ቅዱስ ነውና ክፍል 30 ትንቢተ ዘካርያስና ትንቢተ ሚልክያስ። ትንቢተ ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። በብሉይ ኪዳን በተለይም በአንደኛ ዜናና ሁለተኛ ዜና መዋዕል በዕዝራና በነህምያ መጻሕፍት ከ20 በላይ የሚሆኑ ሰዎች በዚህም ስም ተጠርተዋል። ከብሉይ ኪዳን 2 ከአዲስ ኪዳን 1 በዚህም ስም ይጠሩ የነበሩት መጥቀስ ያስፈልጋል። የካህኑ ዮዳሄ ልጅ በንጉሥ ኢዮስያስም ትእዛዝ በእግዚአብሔርም ቤት አደባባይ ውስጥ ተወገረ። ሁለተኛ ዜና መዋዕል ምዕራፍ 24 ከቁጥር 20። የበራኪው ልጅ በ520 ክፍለ ዘመን በነቢዩ ሐጌ ጋር ተነስቶ የቤተ መቅደሱንም ሥራ እንዲፈጽሙ አይሁድን አነሳሳቸው። መጽሐፈ ዕዝራ ምዕራፍ 5 ቁጥር 1። የተጠቀሰውንም የበራኪው ልጅ ቢሆንም ነገሩ ስለ ዮዳሄ ልጅ መወገር ያሳስባል። ምናልባትም አንድ የድሮም ዘመን ጸሐፊ የአባትን ስም ለውጦ ይሆናል። ሉቃስ ወንጌል ምዕራፍ 11 ከቁጥር 51። የመጥምቁ ዮሐንስም አባት እንደ እግዚአብሔር ሕግ የሚኖሩ ጻድቅ ካህን ነበር። የገብርኤልም ቃል ባለማመኑም ልጁም እስከ ተወለደበት ድረስ ዲዳ ሆኖ የልጁንም ስም ከጻፈ በኋላ መንፈስ ቅዱስ ሞላበት፣ እግዚአብሔርም አመሰገነው። ሉቃስ ወንጌል ምዕራፍ 1 ቁጥር 1። ትንቢተ ሚልክያስ በ470 እና በ440 ዘመን መካከል ከክፍለ ዘመን በኢየሩሳሌም ተነገረ። ይህም በዕዝራና በነህምያ ዘመን ነው። ትንቢተ ሚልክያስ ምዕራፍ 2 ከቁጥር 10 ከዕዝራ ምዕራፍ 9 ከቁጥር 1 እስከ 2 ከመጽሐፈ ነህምያ ምዕራፍ 13 ከቁጥር 23 ጋር ያለውን ያነጻጽራሉ። የትንቢቱ ሐሳብ እንደሚከተለው ነው። እግዚአብሔር ሕዝቡን ይወዳል፣ እስራኤል ግን የማይገባውን በመሰዋት ከሌላው ወገን ሃይማኖት የተገኙትን በማጋባት በከንቱ ንግግር፣ በጭካኔ አስራትን ባለመስጠት በጠቅላላው እግዚአብሔርን በመናቅ ያጠፉ ነበር። ስለዚህም እግዚአብሔር ይፈርዳል፣ ከክፋትም የሚመለሱትን ግን ይባርካል። ጌታ ወደ መቅደሱ ይመጣል። የእግዚአብሔርም ቀን ሳይደርስ መልእክተኛውን ኤልያስን ይልካል። ሚልክያስን ይህንን ከተናገረ 500 ዓመታት ያህል በኋላ መጥምቁ ዮሐንስ ትንቢቱን ፈጸመ። ማርቆስ ወንጌል ምዕራፍ 1 ቁጥር 1። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም የተመሰገነና የከበረ ሆኖ ባለ እግዚአብሔር ይቆያል።